ኧረ ሰፈሩ ድረስ መጥቼ የለም። አንቺ አምሽ አሁንም እሱ ጋር ነሽ? እናት እንዴ ምንድነው የምታዩ? እናንተ ቤት ስልክ ረክሷል እንዴ? ደግሞ ስክሪኑ እኮ ፈሷል እንዴ? አንቺ አቤት ስክሪኑ ፈሷል። እዚህ ሰፈር ነሽ? አይ አይደለም። እኔ እኮ ሴቶቹንም እንደሚያስነካቸው ጭራሽ ከሌላ ሰፈር መተሽ ነው አጮልቀሽ የምታዩ እንዴ? ማንን? ኢዛናን ነዋ። አይዞሽ አልነግርብሽም። እሺ ኧረ እኔ እሱን ላይ አይደለም የምመጣው። እና እኔ ነው አው ሊበለው እንዴ? ስልክ አስተውለኝ። በዚህ ሙድ ስልክ መቀበል አልቀርም እንዴ? እሺ አመሰግናለሁ። ሄሎ ማልበል ባክሽ ጹብ ነኝ። የሱ ስልክ ነው ሴፍ አድርጊውሽ። አዋራውት እንዳትዪ ብቻ። አው ለባብሳችሁ ጠብቁኝ። አመሰግናለሁ። እሺ እና ስታገኝ ተሽል ትሄጂ ነው? ጾም ገባ አይደል? ቤተክርስቲያን እንድንሄድ እየጠበቁኝ ነው። አሁን ምን ጾመው ጾመ ነቢያት የተባለው የዘመኑ የተነሱ ነቢያት እግዚአብሔር ለሰው ልጅ ያሰበውን ድህነት ሚስጥር ተገልጦላቸው የራቀው ቀርቦ የረቀቀው ገዝፎ በእምነት አይን ያዩት እንዲደርስላቸው ስለጾሙ ስለጸለዩ ነው። እኛ በዚህ ጾም በጎ ስራን በመስራት ነፍሳችንን ደስ እናሰኛት። እናም በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች አሁንም በተፈጥሮና በሰው ሰራሽ ችግሮች እየተፈተኑ ይገኛሉ። ስለዚህ ሁላችንም የተጀመሩ ስራዎችን በመጨረስ ከጎናቸው እንሁን። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391